እንደገለጽነው አራት ጉዳዮችን ነው የምናስተነትነው። ወደ ቀዳሚው ተሻግረናል። ከኤርትራ በኩል የማይመቹና የሚጎረብጡ ያሏቸው ነገሮች ቢኖሩም ኢትዮጵያ የሁለቱን ሀገራት የህዝብ ለህዝብ ግንኙነት ላለመጉዳት ስትል ጉዳዩን በትዕግስት እያለፈችው መሆኑን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናግሯል። ሚኒስትሩ ዛሬ ሐሙስ ከህዝብ ተወካዮች ምክር ቤት ይህንኑ አስመልክቶ ለቀረበላቸው ጥያቄ ሲመልሱ ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ አልገባችም ብሏል። የውጭ ጉዳይ ሚኒስትሩ ኢትዮጵያ ከጎረቤቶቿ ተነጥላለች በሚል ለቀረበላቸው ጥያቄ ያንን መቀበል እንደሚቸግር ይልቁንም ቋሚ አድርጋ የምትይዘው አገራዊና ብሔራዊ ጥቅሟን ነው በማለት አንድን አገር ላለማስቀየም በሚል ይህንን ጥቅሟን አሳልፋ እንደማትሰጥ ገልጿል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባ ልኮልናል። ለውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከህዝብ ተወካዮች ምክር ቤት አባላት ከቀረቡ ጥያቄዎች መካከል የኢትዮጵያ የውጭ ጉዳይ ፖሊሲ ወሳኝ ድክመቶች የታዩበት ነው የሚለው ቀዳሚው ነበር። የሀገሪቱ የውጭ ግንኙነት ወጥነት ማጣት፣ በውስጣዊ አንድነት ችግር ሀገራዊ ተጋላጭነቶች መኖር የሚሉትም ይገኙበታል። የኤርትራና የኢትዮጵያ ጉዳይ አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል እና ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ይህ ጥያቄ መነሻ የሆነው የኤርትራ መንግስት ወታደሮቹን ከኢትዮጵያ ሉዓላዊ ግዛት እንዲያስወጣ ዓለም አቀፉ ማህበረሰብ ግፊት ሊያደርግ ይገባል ሲሉ አምባሳደር ዲና ሙፍቲ ሰሞኑን የተናገሩበት ጉዳይ ነው። ሚኒስትሩ ሲመልሱ የህዝብ ተወካዮች የቀድሞ የመንግስት ኃላፊዎች ለሀገር ያላቸውን ቀናይነት ታሳቢ በማድረግ የሚያስተላልፉት መልእክት መኖሩን በማንሳትም እንዲህ ያለው መልእክት ጆሮ ሊሰጠው እንደሚገባ፣ ሆኖም እንደ መንግስት ይፋዊ የሆነው ምላሽ ባለፈው ሳምንት በመስሪያ ቤቱ በኩል የተሰጠ መሆኑን በመጥቀስ ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ እንዳልገባች ጠቅሰዋል። ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም። ከኢትዮጵያ አመራሮች የሚወጣ ቃል ትልቅ ትርጉም ስላለው ትልቅ ክብደት ስላለው ትንኮሳ ቢኖርም አንዳንዴ በወደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን። የኢትዮጵያና የኤርትራ ህዝቦች የህዝብ ለህዝብ ግንኙነት በስፋቱም በደርዙም በጣም ከፍ ያለና ጥልቀትም ያለው ነው ያሉት የውጭ ጉዳይ ሚኒስትሩ ይህም በ2010 ዓ.ም መታየቱን ገልጸዋል። ያንን ህጋዊና ተቋማዊ በሆነ መልኩ ማስቀጠል የመንግስት ፍላጎት መሆኑንም ተናግረዋል። በህዝብ በኩል ያለውን በጎ አመለካከት መንግስት በህግ፣ በፖሊሲ፣ በአሰራር፣ በተቋም ደግፎ አስቀጥሎታል። ከዚህ ባለፈ መንግስታዊ እንቅፋትና ተግዳሮት ቢኖርበትም የህዝብ ለህዝብ ግንኙነቱ ተጠናክሮ ይቀጥላል ብለን እናምናለን። ሚኒስትሩ ኢትዮጵያ ከቀጠናዊ ኃይሎች ጋር ያላት ግንኙነት ከጎረቤት ሀገራት ጋር ካላት የተዛመደ መሆኑን በጠቀሱበት ማብራሪያቸው ቋሚ አድርጋ የምትይዘው ሀገራዊና ብሔራዊ ጥቅሟን ነው ብለዋል። ከሀገራዊ ጥቅማችን ከብሔራዊ ጥቅማችን ጋር በሚጣጣም መልኩ ወዳጅነት ከሚፈልግ ሀገር ጋር ጠንካራ ወዳጅ ሆነን ለመስራት ፈቃደኝነት አለ። ነገር ግን እንዲሁ ወዳጅ ለመሆን ስንል ከእንትና ጋር ያለኝ ጉርብትና ወይ ጓደኝነት እንዲቀጥል ስንል ግን ዘላቂ የሆኑ በተለይ ስትራቴጂካዊ ፋይዳ ያላቸው ሀገራዊ ጥቅሞች አሳልፈን መስጠት የለብንም፣ ልንሰጥም አይገባም። የኢትዮጵያ አየር መንገድ በኤርትራ ያለውን ገንዘብ ለማስመለስ ውጭ ጉዳይ ስለሚያደርገው ጥረት የተጠየቁት ሚኒስትሩ መንግስት ሌሎች ሀብቶችንም እንደሚያስመልስ ጠቁመዋል። ንብረታችንን፣ ገንዘባችንን ለማስመለስ የምናደርገውን ጥረት እንቀጥልበታለን። ተሰብሳቢ ሂሳባችን የአየር መንገዱ ብቻ ሳይሆን ሌሎችም የሚጠቀሱ ተሰብሳቢ ሂሳቦች አሉን። እንደሚታወቀው የካሳ ኮሚሽን ነበረ። የካሳ ኮሚሽኑ የወሰነልን ገንዘብም አለ። ከዛም ተሰብሳቢ አለን። በወደ ሰፊነት ብዙ እስከዛሬ ያልተሰበሰቡ አሉ። በገንዘብ የሚገለጹ በገንዘብ የማይገለጹ ሊኖሩ ይችሉ ይሆናል። በሂደት ይታያል ማለት ነው። እኛ በሰላማዊ ፖለቲካዊ ህጋዊ አግባብ ንብረታችንን ጥቅማችንን ለማስከበር የምናደርገውን እንቅስቃሴ እንቀጥልበታለን። ኢትዮጵያ ከጎረቤቶቿ ድንበር ጋር ተያይዞ የሚገጥማት ችግር በሺዎች በሚቆጠር ኪሎ ሜትር የምትዋሰን በመሆኑና በአግባቡ የተከለለና የተሰመረው ወይም በችካል የተለየው 50 በመቶ በታች የሆነው በመሆኑ ይህ ውዝፍ ያሉት ስራ በተደራጀ ሁኔታ በጥናት ሲፈታ ምላሽ እንደሚያገኝም ገልጸዋል። ለዲ.ደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
ከአዲስ አበባ ወደ ትግራይ ክልል አቅንተናል። ትግራይ ክልል ውስጥ ከጦርነቱ በኋላ የዳግም ግንባታ ስራዎች ባለመከናወናቸው በርካታ የህብረተሰብ አገልግሎቶች አሁንም እንደታጎሉ መሆናቸው ተገልጧል። በሽራሮ ጤናና ትምህርት ተቋማትን ጨምሮ የመሰረተ ልማቶችም ለዓመታት ከአገልግሎት ውጪ ናቸው ተብሏል። የክልሉ አስተዳደር በዓለም አቀፍ ተቋማት ድጋፍ የወደሙ መሰረተ ልማቶችን ለመጠገን ጥረት እያደረገ መሆኑን አሳውቋል። የመቀለ ወኪላችን ሚሊዮን ኃይለስላሴ ተጨማሪ አለው። የትግራይ ጦርነት በሰው ህይወት ላይ ካደረሰው ጉዳት በተጨማሪ ከፍተኛ መጠን ያለው ሀብት አውድሟል። መሰረተ ልማት በከፍተኛ ደረጃ ተጎድቷል። በጦርነቱ ምክንያት 80% የሚሆኑ በትግራይ የሚገኙ የጤና ተቋማት በተለያየ ደረጃ የሚገለጽ ውድመት የደረሰባቸው ሲሆን በርካታ ትምህርት ቤቶች ፈርሰዋል። በተለይም በገጠር አካባቢዎች የሚገኙ የንጹህ ውሃ ማዕከላት መጎዳታቸው መረጃዎች ያመለክታሉ። ከጦርነቱ በኋላ ይህ በመሰረተ ልማት ላይ የደረሰው ውድመት የሚተካ የዳግም ግንባታ ስራዎች ሊሰሩ ይጠበቁ የነበረ ቢሆንም በሚፈለገው መጠን እየተከወነ አለመሆኑም ይገለጻል። በትግራይ ሰሜን ምዕራብ ዞን የምትገኘው ሸራሮ ከተማ በጦርነቱ ከፍተኛ ውድመት ከደረሰባቸው አካባቢዎች መካከል አንዷ ናት። የሸራሮ ከተማ ኮሚኒኬሽን ጽሕፈት ቤት አስተባባሪ አቶ ገብረመድህን ኪሮስ ለዶይቼ ቬለ እንዳሉት በሸራሮ የነበሩ ትምህርት ቤቶች፣ ጤና ተቋማት ጨምሮ ሌሎች አገልግሎት ሰጪ መሰረተ ልማቶች በጦርነቱ ከወደሙ በኋላ አሁንም ድረስ ከስራ ውጭ ሆነው ይገኛሉ። የሸራሮ ብዙ ውድመት ነው ያጋጠመው። ለምሳሌ መጥቀስ ያህል የአገልግሎት ማዕከል አስተዳደሩ ወድመዋል። የትምህርት ቤት